ምን እንደው ምን ስለሆነ አሁን ምን ሸፍተውኛል? ምን ስለሆነ ወደ ውጊያ ምን ወጣው? በቃ ወጣቱ ሱሪውን ዝቅ አርጎ አይቂጡን እያሳየ እንዲህ እያረገ በቃ ምን እየተገባ ነው? እስከምትደፈር ነው የምታዩስ እንደናተ አይቆረስ ወይ የሚቆረስ ቢሆን ካሉት ይሄውኒ ከሚሞት አካላቸው አጎደውት ህፃናቱ እየቆረጥን ልብ እንሰጣችሁ ነበር። አማራ አይደለን እንዴ? እኛ የተለየ ትውልድ ተወልደናል እንዴ? አይቆጨንም እንዴ? ህወሓት ትናንትና ቤትህ ውጣ እያለኝ ሚስትህን ደፍራብህ ደብቀህ ይዘው እንጂ ነውርህን ነገ ደግሞ በአደባባይ ትደፍርልሃለህ። ህግ የለም ይላል። ህግ የለም። ቤተክርስቲያን ጧት ማታ የሚለፈልፈው ቄሱ ህግ አይደለም። አትግደል፣ አትዝረፍ፣ አትዋሽ እያለ አይደለም። ህግ አይደለም ይሄ። ህግ ማለት ለአንተ በሽቦ ጥምጥም ድላ ወገብህን መምታት ነው። ሽቦ ጥምጥም ነው ህግ ማለት። ዱላ ይሄ ነው ህግ ማለት ይሄ ነው። ህግ ማለት የተማርነው ነው። ቤተክርስቲያን የተማርነው ነው። መስጊድ የተማራችሁት ነው ህግ ማለት። አባቶች ለምንድን ነው ልፍስፍስ ያለ ቋንቋ የምትናገሩት? ልፍስፍስ ያለ ቤተክርስቲያን የክርስቶስን መስቀል ይዞ ልፍስፍስ ያለ ቋንቋ ምን ማለት ነው? አዲስ አበባ ቤተክርስቲያን እየፈረሰ እዚህ መጥቶ መንግስታችን ምናምን ብሎ ከመድረክ ህዝብ የሚሰብክ ቄስ አይደለም። ለኔ ልንገርህ፣ ክርስቶስ እውነቱን እየተናገረ ነው የተሰቀለው። አንተ እውነት እየተናገርክ ስለ አማራነት ሞት እንደሆነ ክርስቶስ ከጻፈልህ ቀን አታልፍ። የት ትገባለህ? يستقرك يلا ما يدمر